አባትዬ ንዙር ከጨረስ ነው ዘለቀ አረና ዘለቀ ነው የምናስብልህ። ማን ፔፕን ነው ዘለቀ እያልክ የምትጠራው ማን? ቪኒሲየስ ጁኒየር ቱ አርሰናል ዘአትሌቲክ ላይ ከ2-3 ደቂቃ በፊት ነው። ብሮስኪ ይሄ ነገር ዝም ብሎ አይደለም። ሪያል ማድሪድ እዛ ቦታ ላይ ኪሊያን መጫወት እየቻለ ያን ዲዮማንዴን እየጠየቀ ነው በ100 ሚሊዮን ፓውንድ ሮድሪጎ እያላቸው ምናምን ማለት ነው። ስለዚህ ያ የሆነ ነገር ለአንተ ሊነግርህ ይገባል። ቪኒሲየስ ጁኒየር አርሰናል መጣ ማለት ሌፍት ዊንግ ኦን ሎክ ዴድ ዳውን ብሩኖ ጉማሬስ መሃል ላይ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ፣ ሳሊባ፣ ጋብረበስ ፌር አይደለም ማን ፌር 3-4 ዳይን እንገዛሃል። 10 ነው የምንገዛ ማን ይሄ ሲቹዌሽን ብቻ እንዲፈ አንድሪያ በርታ ዩ ቼንጅድ ማይ ላይፍ ያለው በርታ ዩ ቼንጅድ ማይ ላይፍ ብለንህ ነበራ። በዚህኛው ይሄን ከሰራህ ደግሞ ማን በቃ አንድ ስቴፕ አሰ ቲም ከበስ እንድል ነው የምንመለከተው። ፎሎ ኮፒ ዲክሽን እያደረጋችሁ ይመቻችሁ። አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል። ምን አባ ነው አርፈህ ቁጭ ብለህ የለ እንዴ? ዝም ብለህ አትቀመጥም? ሰው ድቀት ይነሳል። ይኸውልህ ማይሆን ዜና ያሰማል። ማይሆን ምን አድርጉ ነው አሁን? እሺ አሁን እንጫወታለን አንጫወትም? ቀጣይ እኔማ ይኸው ትንሽ ቢፈትኑኝ ነው። እኔ ዋንጫውን እኮ ማንም ሳይቀናቀነኝ በላ ነበረ። ኧረ ማድሪድ እባክህ እንደው አይሸጥም በልና ገላገል። እንደው ማድሪድ እባክህ እንደ ኪሊያን ኤምባፔ አይነት ትሪትመንት ከፈለክ እንደ ኪሊያን ኤምባፔ ፐርፎርም ማድረግ አለብህ። አራነት እኔ 18 ጨዋታ ሳታገባ የሄድክበት ጊዜ አለ እኮ ቪኒሲየስ እናውራ ከተባለ እንደዚህ ፐርፎርማንስ እያሳየ ከሱ እኩል ይከፈለኝ ከሱ እኩል ትሪት ይደረግ ማለት አትችልም። መፈረም ትፈልጋለህ፣ ማድሪድም ይፈልጋል፣ እኛም እንፈልጋል ማስፈረም። ነገር ግን በዚህ ልክ ሊቀጥል አይችልም። ግልጽ ሆኜ ልንገር፣ በቪኒሲየስ ጉዳይ ለምን ሙሴ ማታወራ ያላችሁ ነበረ። እኔ ጉዳዩ ስለሚያስቀኝ ሌላ ነገር የለውም። በቃ ያስቃል። ቪኒሲየስ በጣም ቀብጧል፣ ድቅበጥ እያለ ነው በጣም ኮንትራክት ቀረበለት ትንሽ ቆይቷል። ከእንደገና ደግሞ አሁን እምቢ ማለት አይደለም፣ እሱ መፈረም ይፈልጋል። ሪያል ማድሪድም ማስፈረም ነው የሚፈልገው ኦብቪየስሊ እኛ ጋር። ነገር ግን ችግሩ የቱ ጋር እንደሆነ እንገራችሁ። ኤምባፔ ማነው ቪኒሲየስ የሚፈልገው ነገር ምንድነው? ከኤምባፔ እኩል የሆነ ትሪትመንት ነው በቃ። ኤምባፔ 600,000 ዩሮ ነው የሚያገኘው፣ እኔም 600,000 ዩሮ ላገኝ። ከእንደገና ሳይኒንግ ቦነሶቹም እንደሱ ይሁኑ። ከእንደገና ደግሞ ሎያልቲ ቦነስ የሚጨምር ነው ነገሩ። በዚህ በማለት ነገራችሁ ፈልገው ጥግ ላይ እንደምትመለከቱት ጋይስ ያው የቮቷ ጉዳይ ቲክቶክ ክሬተር አዋርዶ ላይ ቮት ይደረግ ይገኛል። እናንተ ገብታችሁ ቮት ማድረግ ትችላላችሁ ከፈለጋችሁ። ባዮ ላይ ሊንክ ያለ ሊንኩ ደግሞ እምቢ ያለ እንዳላችሁ ኮፒ አድርጋችሁ ፔስት አድርጉት። ይመቻችሁ። እንቀጥል። እዚህ ማውራት ሪያል ማድሪድ እምቢ አላለው፣ ግን ከኤምባፔ እኩል አትደርስም። ነገር ግን እዛ አካባቢ የሚደርስ ክፍያ እንስጥህ፣ ሎያልቲ ቦነስም ከፍ ይደረግ ተባለ። አይ እኔ ከሱ እኩል የምፈልገው ምርጫ አለኝ እያለ ደግሞ ለመዛት እየሞከረ ነው ነገርየው። ግን መፈረም ይፈልጋል። ግልጾኝ የሚነግራችሁ እሱ ነው። ሳይፈልግ ቀርቶ አይደለም፣ ያ ነገር ቀርቶ አይደለም። እስካሁን ግን አለመፈረሙ ሰው ሳይፈልግ ቀርቶ ነው እያለ ነው። ግን እንደዛ አይደለም። መፈረም ይፈልጋል። ነገር ግን ትሪትመንቱ እንዲጨመርለት የሚፈልገው ትሪትመንቱ ደግሞ ማድሪድ ለመጨመር ለምን ወደኋላ እንዳሰበ ልንገራችሁ። ቪኒሲየስ በዚህ ዓመት ለሪያል ማድሪድ ጥሩ አልነበረም። አለቀ። 4 ነጥብ። ለብራዚል አሪፍ ነበር፣ አዎ ነበረ። ከዛ ውጭ ግን ለሪያል ማድሪድ 18 ጨዋታ በተከታታይ ሳያገባ የቀጠለበት ጨዋታ አለ። አሁን ለምሳሌ ለማጋለጥ ካል እንደዚህ እናጋልጥ ከተባለ እኮ እንደዚህ አይነት ትሪትመንት እፈልጋለሁ ካልክ 18 ጨዋታ በተከታታይ ሳታገባ መቆየት አትችልም። ቪኒሲየስ በቃ ቢሆን እሱ ይችማል። 18 ጨዋታ ሳታገባ ቀጥለህ አሁን ተመሳሳይ ትሪትመንት የደረሰኝ ስትል ልክ አይመጣም። ከፈለክ አጥር ያለ ኮንትራት በተሻሻለ ደሞዝ ፈርመህ ከዛ በኋላ ምንድነው ፐርፎርማንስ ታይቶ ይጨመርላል። ግን አሁን 18 ጨዋታ ያክል ሳታገባ መቅረት በጣም ችግር ነው። ሪያል ማድሪድ ችግር ቤት ባለበት ሰዓት ኤምባፔ ነው። እኔ እውነትን ነገር ከተባለ እኮ ኤምባፔ ያው ሌላ ነገር እንዳለ ሆኖ ስትራክቸሩን በማጣት ምናምን እንዳለ ሆኖ ግን ስንት ጎሎች ነው ያገባው። እኛ ሁለተኛ እንኳን ለመጨረስ ታይትል ሬስ ውስጥ እንኳን ለመሳተፍ እድሜ ለኤምባፔ እኮ አለቀ። ሻምፒዮንስ ሊጉ ላይ እድሜ ለኤምባፔ ይሄድ ነው። አንተም ጥሩ ሰርተሃል ነው ተብላ መጥፎ ሰርተሃል እያልኩ አይደለም። ሻምፒዮንስ ሊጉ ላይ አትሊስት ግን ቶፕ ስኮር የነበረው ማን? ኪሊያን ኤምባፔ። ላሊጋ ቶፕ ስኮር ማን ነበር? ኪሊያን ኤምባፔ። በቃ ጀስት ቤተር ዳን ምን እናርግኛ? እኛ እኮ ምንም ማድረግ አንችልም። እዚህ ጋር ችግሩ እኮ እዚህ ጋር እና ምናልባት ፐርፎርም ማድረግ ብችል ከሆነ እኔ አሁን በቤተርናም ጉዳይ ራሱ አይደለም አሁን እንደዚህ እንድል አረከኝ እንጂ በዛ ጉዳይ ራሱ ብቻ አይደለም። ፐርፎርማንስ የሚመለስ ከሆነ እንደሱ አይነት ነገር የምታሳይ ከሆነ ይሰጣል ትሪትመንቱ። ግን ሳታሳይ እንዴት ነው እንድንሰጥ የምንፈልገው እኛ? የስ በፊት የምናውቀው ቪኒሲየስ አለ። ግን አሁን ያለው ቪኒሲየስ 600,000 ዩሮ በሳምንት መውሰድ አይገባውም። በቃ አለቀ። 4 ነጥብ 480,000 ዩሮ እኮ ነው የምትወስደው። አርሰናል አይሰጠም ይሄንን። እኔ የሚሰጥ አይመስለኝ በተአምር። አርሰናል እንደዚህ ከከፈለ ይመቻችሁ። ፕሪሚየር ሊጎቹ አቅም አላችሁ፣ ግን ይከፍላሉ አይመስለኝ።
እና እኔ አደብ ገዝተህ አርፈህ ብትቀጥል ባይ ነኝ። እንደምትቀጥል አልጠራጠርም። ዝም ብለህ ወከባ ለመፍጠር ነው እንጂ አልፈርምም ካልክ ደግሞ 100 ምናምን በላይ ከከፋሉ ትሄዳለህ። ምን ችግር አለው? ማድሪድ ቤት ለማንም መለስ አንልም እኮ ለማንም አይመለስም። ትሄዳለህ፣ ችግር የለው። ብቻ ያለው ጉዳይን ይመስላል። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ይሄ ዜና ወጥቶ እናንተ አላችሁ ወይ? አርሰናል ቪኒሲየስ ጁኒየርን ሊያስፈርም ነው። ይኸው ሙሉ ኢንተርኔቱ በሙሉ የሚያወራው ስለሱ ነው። ከሳምንትም በፊት ነው ቪኒሲየስ ጁኒየርን ያናገሩት የሚሉም አንዳንድ ዜናዎች አሉ። ሰው አርሰናል ይሄንን ዝውውር የምር ኮስተር ብሎ የያዘው ይመስላል። የሚከፈለውን ዋጋ ከፍለው ይሄንን ተጫዋች ሊያመጡት እያሰቡ ነው የአርሰናል ሰዎች። ኦፍ ኮርስ ብዙዎቻችሁ አይመስላችሁማ። እኔ ይኸውላችሁ ከስንት ወር በፊት ተናግሬያለሁ። የአርሰናል ሰዎች ስለ አርሰናል የሚያስቡትና ደጋፊ የሚያስበው አይገናኝም። እነሱ የሚቀጥሉትን 10-15 ዓመታት አርሰናልን በጣም ሀያል ቡድን ማድረግ ነው የሚፈልጉት ብያችኋለሁ አይደለ? ይሄ ዝውውር ይነግራችኋል። ሆነ አልሆነ ሌላ ጉዳይ ነው፣ እሱን ደርስበታለን። ነገር ግን አርሰናል ቪኒሲየስን ጁኒየር መፈለጉ እውነት ነው፣ ያደርገዋል፣ የምናየው ይሆናል። ዝም ብሎ አይፈለግም። ኤኒዌይስ ሐሳባችሁን ስጡበት። ይመቻል። ቪኒሲየስ ጁኒየር ወደ አርሰናል። እስኪ ስለዚህ ትራንስፈር እናውራበት። እኔ ፐርሰናሊ ባለፉት 10-15 ዓመታት ካየናቸው ትራንስፈሮች በጣም ኢንተረስቲንግ የሆነ ትራንስፈር ነው ብዬ አስባለሁ። አሁን ይህን ከተለያዩ አንግሎችና የተለያዩ ነገሮችን ማንሳት እንችላለን። ለምሳሌ ጀስት ከሪያል ማድሪድ እንጀምር። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ያላሳካው ነገር የለም። 2 ቻምፒየንስ ሊጎችን በልቷል። ሁለቱም ቻምፒየንስ ሊግ ፋይናሎች ላይ ጎል አግብቷል። ላሊጋ በቃ ኤቭሪቲንግ ከሪያል ማድሪድ ጋር ማሳካት የሚችለው ነገር ሁላ አሳክቷል። ኢቨን እስከ ባሎን ዶር ሁለተኛ ድረስ ራሱ መድረስ የቻለበት ክለብ ነው። ግን አሁን ያሉበት ነገሮች ሁላ እየተበላሹ ነው ያሉት። ኦልሞስት ከዓመት በላይ ከሪያል ማድሪድ ጋር በኮንትራት ጉዳይ መስማማት አልቻለም። ዋናው ደግሞ የደሞዝ ጥያቄ ነው። ፕላስ ደግሞ ያለፉት 2 ዓመታት ኪሊያን ምባፔ ከመጣ በኋላ የሁለቱ ኤክስፐሪመንት ሊሰራ አልቻለም። ማለት እኔ ሁለቱም ጥፋት ነው ማለት አልፈልግም፣ ግን የሆነ ችግር አለ 2 ዓመት ከሁለቱም ጋር ያለምንም ዋንጫ ሪያል ማድሪድ ጨርሷል። ሶ እዛ ኤሪያ ላይ መስተካከል ያለበት ነገር አለ። ኦብቪየስሊ ደግሞ ምባፔንም ዓለም ዋንጫ ላይ ማይተናል። ሂ ኢዝ ዘ ሜን ጋይ፣ በቃ ሁሌም በየሄደበት ዘ ሜን ጋይ ነው የሚሆነው። ስለዚህ ቪኒሲየስ ጁኒየር አሁን ሙቭ የሚያደርግበት ሰዓት የደረሰ ይመስለኛል። ሶ ሙቭ የምታደርግ ከሆነ ደግሞ ከፕሪሚየር ሊግ የተሻለ ቦታ አለ የለም። ፕሪሚየር ሊግ ላይ ከረንትሊ ማን ነው አንደኛ ላይ የሚገኘው? ማን ነው ሞር ፓወር ያለው ክለብ ብትል አርሰናል ነው። ስለዚህ ከአርሰናል ጋር ያለው ትራንስፈር በጣም ኢንተረስቲንግ ነው የሚሆነው። ግን አሁን ይሄ ነገር ለአርሰናል በጣም ትልቅ ፓኬጅ ነው የሚሆነው። ለምንድን ነው ይሄ የሚሆነው? አሁን ለተጫዋቹ የሚወጣው ብቻ ብር አይደለም እዚህ ጋር መታየት ያለበት። ቪኒሲየስ ጁኒየር ለምሳሌ ስንት ዓመት ኮንትራት የቀረው? 1 ዓመት ኮንትራት 2027 ላይ ያልቃል። ሶ ይሄ ልጅ 1 ዓመት ኮንትራት አለው። ሂዝ ሱፐርስታር። ሶ አርሰናል በዚህ ልጅ ምን ያህል ሊያወጣበት ይችላል? 130 ሚሊዮን ፓውንድ፣ 140፣ 150 እዛ ኤሪያ ነው የሚያወጣው። ኦኬ እሱ እንዳለ ሆኖ ደግሞ ዋናው ከሪያል ማድሪድ ጋር እንዳያራዝ የሚያደርገው ነገር ምንድነው? ደሞዝ ነው። ደሞዝ ምን ያህል ነው የሚያገኘው? አይሮ ነው ሜቢ 400፣ 450 እዛ ኤሪያ እስከ 500 ነው ይችላል። ግን እንበልና ኢቭን አርሰናል በ500 ራሱ ከሱ ጋር ተስማሙ በል 500 ኬ በሳምንት ሊከፍሉት which means በወር 2 ሚሊዮን በአመት 24 ሚሊዮን which means ይሄ ልጅ አርሰናል ኢቭን በ5 ዓመት ኮንትራክት ቢያስፈርመው ራሱ 24 ጊዜ 5 120 ሚሊዮን ነው ለዚህ ልጅ የሚከፍሉት ማለት ነው። 5 ዓመቱን የሚቆይ ከሆነ ኢማጂን እሱንም ኤክስቴንድ ማያረግ ነው። ይሄ 120 ሚሊዮን ፓውንድ አለ ፕላስ ደግሞ እንበልና በ130 ሚሊዮን አገኘው እንበል 130 ሲደመር 120 ስንት ነው የሚሆነው? 250። አርሰናል ይሄ ልጅ በ5 ዓመት ዲል የ250 ሚሊዮን ፓውንድ ፓኬጅ ነው ሚኖረው ማለት ነው። ኢማጂን which means በየአመቱ አርሰናል ለዚህ ልጅ 50 ሚሊዮን ፓውንድ ነው የሚያወጣው ለደሞዙና ለዝውውሩ የተከፈለው በ5 ዓመቱ ተከፋፍሎ ማለት ነው። 50 ሚሊዮን ፓውንድ በየአመቱ በዚህ ልጅ ያወጣል። ስለዚህ አርሰናል እሱን ደግሞ አፎርድ ለማድረግ በየአመቱ ቻምፒየንስ ሊግ መሳተፍ በደንብ መሄድ ፕላስ ደግሞ ዋንጫዎችን ማሸነፍ ማለት በተከታታይ ማሸነፍ ሲደመር ደግሞ በልጁም ሆነ ማለት በልጁ የማሊያ ሽያጭ እነዚህ ነገሮች መልሶ ማግኘት ማይችል ከሆነ በጣም ከባድ ነው የሚሆነው። አርሰናል ግን ከረንትሊ ጥሩ ሁኔታ ላይ ስላለ ይሄን አፎርድ ሊያደርግ ይችላል ፕሮባብሊ አላውቅም ግን በጣም ኢንተረስቲንግ የሆነ ቼንጅ ነው ብዬ ነው የማስበው። ይሄን ሐሳብ ነው። እስኪ እናንተን ሐሳብ ደግሞ ኮሜንት ላይ ንገሩኝ። ይመቻችሁ። ምን አይነት ብሬኪንግ ኒውስ ነው! አሁን ይሄንን አናት ይዞ እንደ ያለፈው ሲዝን ይጮታል ብላችሁ ነው? እንደ ወርልድ ካፕ ይጮታል ብላችሁ ነው ኤክስፔክት እያደረጋችሁ ያላችሁት? እንደ ድሮ እኮ ተጣጣጣ ለማለትም እኮ የሆነ አናቱ አነስ ማለት ነበረበት። የድሮዋን ሼፕ መያዝ ነበረበት። በቃ እያንዳንዱ ቲም እኔ አርሰናል ነው የሚያዛው። እያንዳንዱ ቲም እያነሳ የሆነ የተኮላሸ ተጫዋቹን የሆነ የተጎዳ ኦር ደግሞ የሆነ በቃ እድሜውን የጨረሰ እንደ ሲቲ እንደ ስተርሊንግ እንደ ጄሱስ ምናምን አይነቶቹን ነው በቃ የምትሰበስቡት። እኔ አሁን አምጥቼ ታስገባዋለሁ እንጂ መቤትን ሲቲ ቢመጣ አረ ምን አይነት ፊርማ ነው፣ ምን አይነት ሳይኒንግ ነው አትሌቲክ ያወጣው። ይሄ ነገር እውነት ከሆነ ነው የምላችሁ እግዚአብሔርን። ይሄ በማርቲኔልና በትሮዞርድ ሙርስትይዝ የነበረው አምና ሙርስትይዝ የነበር ደጋፊ እንዳለ ማለት ነው። የዩናይትድም የሲቲም የምንም ቂጥ ነው የምንገባው ቪኒሲየስ ከመጣ ቂጥ ነው የምንገባው።
ግን ይሄ የሚሆነው ሪያል ማድሪድ ጋይስ ይሄን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ተመልከቱ። ጠቅ ፕላሷን እያያችሁ ጠቅ አርጓት። ይሄ የሚሆነው የቪኒሲየስ ቦታ ሪያል ማድሪድ መተካት ሲችል ነው። አይ ቲንክ የአይቮሪ ኮስቱ ተጫዋች መሰለኝ ዊንገር እሱን ካመጡት ሜቢ I don't expect like I don't think ቪኒሲየስ ወደ አርሰናል ይመጣል ብዬ ሲቲ ቀብ እንዳረገው ይፈራው እግዚአብሔር ጋይስ አይ ሪዛይ መቸኝም ነበር ሊመቸኝ ነው የተጫዋች ወደ ሲቲ ከመጣ አረ ፕሪሚየር ሊግ ላይ ይምጣልን እማቤቴ እስቲ አቅሙን ያሳየን ፕሪሚየር ሊግ ላይ እንደዛ ተፍጨርጭሮ ቂጥረው የምትገባው ሲቲ እስካልመጣ ማለት ነው ይመቻችሁ ሐሳባችሁ ኮሜንት ላይ አረ አርሰናል ጋይስ ይኸውላችሁ ታማኝ ነው ይሄ መረጃ የተረጋገጠ ነው አርሰናል በዚህ ክረምት ቪኒሲየስ ጁኒየርን ወደ ኤሚሬትስ ማስኮብለል ይፈልጋል ባለፉት ወራቶችም አርሰናል እና ቪኒሲየስ ጁኒየር ስማቸው ሲያያዝ ቆይቷል በተለይ ደግሞ ትናንትና ምሽት እንግዲህ ሪያል ማድሪዶች ሎስ ብላንኮሶቹ ለሊያን ዲያሞንዴ ጥያቄ ካቀረቡ በኋላ ለቪኒሲየስ ጁኒየር የመውጫ ደውልን እየሰጡት ነው የሚሉ መረጃዎች እየወጡ ነው ስቲል ነው ግን የኮንትራት ማራዘሚያ ድርድሮች በቪኒሲየስ ጁኒየር ካምፕና በሪያል ማድሪድ በኩል ሊኖሩ እንደሚችሉ መረጃዎች ይጠቁማሉ አሁንም ያበቃ ጉዳይ ባይሆንም አርሰናል ግን ተጫዋቹን ማስፈረም ይፈልጋል ክሮንኬም ቢሆን የተፈለገው ሂሳብ ተከፍሎ ወደ ኤሚሬትስ ተጫዋቹ እንዲመጣ ይፈልጋል በነገራችን ላይ የ11 ወራት ኮንትራት ብቻ ነው ያለው ይሄንንም ተከትሎ ሪያል ማድሪዶች በነፃ ቪኒን ማጣት ስለማይፈልጉ በዚህኛው ክረምት ካልተስማሙ መሸጥ ይፈልጋሉ ስለዚህ አርሰናል እና ቪኒሲየስ ጁኒየር ከስምምነት የሚደርሱበት ቻንስ እንዳለ መረጃዎች ያሳያሉ ማስታወስ ያለባችሁ ነገር ቪኒን አርሰናል ብቻ አይደለም የሚፈልገው ሊቨርፑልም ተጫዋቹን ይፈልገዋል ስለዚህ በአውሮፓ የሚጫወት ከሆነ ወይ አርሰናል ወይ ሊቨርፑል ምርጫው ሊሆን ይችላል ተብሎ ይጠበቃል የሳውዲ ቡድኖችም ረብጣ ሚሊዮኖች ሊያቀርቡ ይችላሉ የእናንተን ሐሳብ ኮሜንት ሴክሽን ላይ ጻፉልኝ ይሄ ዝውውር የሚሳካ ይመስላችኋል ጻፉልኝ ኮፒ ሊንክ ሪፖስት ይደረግ ፎሎ ያረጋችሁ ይመቻችሁ ማርያምን ስራ ላይ ነበርኩኝ ይሄንን ዜና ሳይ ግን በቃ አልቻልኩም ቪዲዮ ልሰራ ስል እንዲህ በአፍጢም ተደፍቼ ነበር ቪኒሲየስ ጁኒየር ወደ አርሰናል ሪያል ማድሪዶች በነፃ ትራንስፈር ሊያጡት አይፈልጉም ስለዚህ የመምጣት እድል አለው ደግሞ ሌላ ሰው ቢያወራ እኔ ማውራት አልፈልግም ግን ዴቪድ ኦርነስቲን ነው ያወራው ሲቀጥል ደግሞ ክሮንኬ አፕሩቭ አድርጎታል እየተባለ ነው ቪኒ ጆጋ ቦኒቶ ብራዚሊያን እኔ the greatest of all time ነው የምልህ አንተ ብቻ አርሰናል ቤትና የኔ it's happening አረ ይሄ ነገር መፈጠር አለበት ለምንድን ነው ኤክሳይትድ ነው እንኩት አላቅም ኤክሳይትድ ሆኛለሁ አልጠበቅኩም ቪኒ ከመጣ አመሉ ይስተካከላል እንገርዘዋለን እናስተካክለዋለን ችግር የለውም እባክና ምን እየተሰማችሁ ነው የመድሁ ምን እየተሰማችሁ ሰበር መረጃ ቪኒሲየስ ጁኒየር ወደ አርሰናል ታማኙ ዘጋቢ ዴቪድ ኦርኔስቲና ዛትቲክስ አሁን ላይ በአስገራሚ ሁኔታ እንደዘገቡት ከሆነ አድናቂና ግዙፉ ዝውውር ወደ ፕሪሚየር ሊጉ ሊካሄድ እንደሆነ አሁን በይሳለይ እየተዘገበ ሲሆን ሪያል ማድሪዶች ከብራዚላዊ አስደናቂ የፊት መስመር አጥቂ ቪኒሲየስ ጁኒየር ጋር የአንድ ዓመት ኮንትራት ብቻ የቀራቸው ሲሆን ይህን ተጫዋች በቀጣዩ ዓመት ላይ በነፃ ላለማጣት ይህን ተጫዋች የሚለቁበት እድል ሰፊ መሆኑን አክሎም የዘገበ ሲሆን ታማኙ ዘጋቢ ዴቪድ ኦርኔስቲና አትሌቲክስ አክሮም ይህንን ክፍተት በመጠቀም አርሰናል ቦርድ አባላት ሚኬል አርቴታና እንደዚሁ አንድሬ ቤርታ ይህን ዝውውር ወደ ኤሚሬት ዝውውሩን ለማድረግ እንቅስቃሴ እንደጀመሩ የተዘገበ ሲሆን የአርሰናሉ ዋና ባለቤት ጆሹዋ ክሮንኬ ለዚህ ተጫዋች የሚደረገውን የትኛውንም ዝውውር በይፋዊ መፍቀዳቸውንም አትሌቲክስ እንደዚሁም ታማኙ ዴቪድ ኦርኔስቴ መዘገብ የቻሉ ሲሆን ይህንም ተከትሎ አርሰናሎች አንድሬ ቤርታ ይህንን ግዙፍ ዝውውር ወደ ፕሪሚየር ሊጉ ሊያደርጉ እንቅስቃሴ አሁን በይሳሊ እንደጀመሩና ሪያል ማድሪዶች ይህን ተጫዋች የማጣታቸው እድል በጣም ሰፊ እንደሆነ አክሎ መዘገብ ችሏል አንድሬ ቤርታ አርሰናል ይህን ተጫዋች የሚያዘዋውሩ ከሆነ አርሰናል ፊት መስመር ምን አይነት ትመለከታላችሁ እናንተ በሀሳብ መስጫ ሳጥን ላይ አካፍሉ አርቴታ ዋናው ከተጫዋቾች የሚፈልገው ነገር ከኳስ ውጭ ያለ ትጋት ነው ቪኒ ያ ነገር አለው ሌላው ትልቁ ችግር ቪኒ አሰልጣኝ ካስቀየመው ማባረር የለመደ ሰው ነው እስኪ አርቴታ በማርቲኔሊ ሊቀይረውና ዝም ካለው ታያላችሁ ኢጎን ማሳጅ ማድረግ ካልቻልክ ቦምብ ነው እኔ ማመን ከብዶኛል እውነት ለመናገር በጣም ከብዶኛል ምክንያቱም ከሌሎች ፖዚሽኖች ጋር መላመድ እና ያንንም አምኖ መቀበል ይጠይቃል እዛው ለመቆየት 4-3-3 ቢሆን ኖሮ በክንፍ በኩል ቦታ ነበር 4-4-2 ቢሆን እንኳን ቢያንስ በአማካይ ሁለት
ወደፊት የሚጠጉ ቪኒሺየስ ጁኒየር ወደ አርሰናል የሚሉ ዜናዎችን ሰሞኑን እየሰማን ነበረ። መረጃዎቹ እውነት ናቸው ወይ የሚለው ነገር በአጭሩ እንመልከት። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። በመጀመሪያም ቪኒ ከሪያል ማድሪድ ጋር እያደረገ የነበረው የኮንትራት ማራዘም ንግግር ለጊዜው እንደቆሙ የሚያሳዩ መረጃዎች ወጥተዋል። ግን ንግግሮች ተመልሰው ሊቀጥሉ እንደሚችሉ መረጃዎች ዘግበዋል። ከዛ በተጨማሪም ቲምቶክ ይዞት በወጣው መረጃ መሰረት ባይዘዊ ቲምቶክ ማለት ብዙ ጊዜ በዝውውሮች ላይ ታማኝነት የሌለው የዜና ምንጭ ነው። ሚኬል አርቴታ ስለ ተጫዋቹ አጣሩልኝ ብሎ ጠይቋል የሚል መረጃ ነው ቲምቶክ ይዞልን የወጣው። ነገር ግን ቢቢሲ ስፖርት ባጋራን መረጃ መሰረት በሁለቱ ክለቦች መካከል ምንም አይነት ንግግሮች እንዳልተደረጉና ክለባችንም የቪኒን ሁኔታ ለማጣራት ከሪያል ማድሪድ ጋር ምንም አይነት ንግግሮች እንዳልተደረጉ የቢቢሲ ስፖርት መረጃ አሳይቷል። በተጨማሪም ቪኒሺየስ ጁኒየርን በዚህ ሰዓት ከሪያል ማድሪድ ማስፈረም የማይታሰብ እንደሆነና ሰሞኑን ሲነሱ የነበሩ ወሬዎች ውሸት እንደሆኑ የቢቢሲ ስፖርት መረጃ አሳይቷል። ዝውውሮች ላይ ወደፊት ምን እንደሚፈጠር አይታወቅም። ነገር ግን ሰሞኑን ስንሰማቸው የነበሩ ዜናዎች የውሸት እንደነበሩ ነው የቢቢሲ ስፖርት መረጃ የሚያሳየው። እንግዲህ ቪኒን በተመለከተ ያሉት መረጃዎች እነዚህ ናቸው። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይላችሁ መጣ ይሆን። ሰበር ዜና ወጥቷል። እንግዲህ አሁን ከሰዓታት በፊት የወጡ 3 ሰበር ዜናዎችን ይዤላችሁ መጥቻለሁ እና እናንተ እንደተለመደው ይሄን ቪዲዮ ለማንቸስተር ሲቲ ደጋፊዎች እንዲሁም ለአርሰናል ደጋፊዎች ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ አድርሱልኝ። ሮድሪን በተመለከተ እንግዲህ የወጣው የመጀመሪያው መረጃ ሪያል ማድሪዶች እንግዲህ አሁንም ሮድሪን እየተከታተሉ ሲሆን ጆዜ ሞሪኖ በመሃል ሜዳ ለሚፈጠሩት እንቆቅልሽ ቁልፍ ሚና እሱ እንደሆነ ያምናል እና ወደ ክለቡ ለማምጣት እያሰቡ ይገኛሉ ማለት ነው። እንግዲህ እና የሮድሪን መድረሻ እስካሁን ድረስ አልታወቀም። ሮድሪ ወደ ማድሪድ የሚሄድ ይመስለኛል እና ሮድሪን በተመለከተ ይሄን ይመስላል። ሁለተኛው ሰበር ዜና እንግዲህ በሪያል ማድሪድ፣ ፒኤስጂ እንዲሁም በሊቨርፑል ቤት የሚፈለገው ያን ዲሞንዴን በተመለከተ ከማንቸስተር ሲቲ ጋር በተያያዘ የወጣ አስደሳች ሰበር ዜና አለ። ማንቸስተር ሲቲ ለያን ዲሞንዴ የ100 ሚሊዮን ፓውንድ ጨረታ ዋጋ ለማቅረብ ዝግጁ መሆናቸውን በቃል አመልክተዋል። ዲሞንዴን በተመለከተ እና ይሄን ይመስላል። ያው ሲቲ እንግዲህ አንድ ተጫዋች ለማስፈረም ከጠየቅ ወደ ኋላ እንደማይል ሁላችንም ጠንቅቀን እናውቃለን እና ዲሞንዴን እንግዲህ የምናስፈርም ይመስለኛል። ያው ዊንግም ስለማያስፈልገን እንግዲህ ዲማንዴ ይመጣል ማለት ነው ወደ ማንቸስተር ሲቲ። ሂሪጎ የሚባልበትን ቀን ጠብቁ፣ እሱም ብቻ ጠብቁ እና ሶስተኛውና መጨረሻውን ዜና ከመናገሬ በፊት ይሄን ቪዲዮ ኮፒ ሊንክ አድርጉልኝ፣ በደንብ ኮፒ ሊንክ አድርጉልኝ። ለአርሰናል ደጋፊዎች አስደሳች የተባለ ሰበር ዜና እየወጣ ይገኛል። አርሰናል ቪኒሺየስ ጁኒየር ለማስፈረም እንቅስቃሴ እያደረገ ነው። ዴቪድ ኦሬስን ይዞ በወጣው መረጃ መሰረት መድፈኞቹ አርሰናል የሪያል ማድሪድን ኮከብ ለማስፈረም እያሰቡ ነው እና ፍላጎቱ ገና በጅምር ላይ ነው። ነገር ግን ቪኒሺየስ ጁኒየር ከአርሰናል ዋና የአጥቂ ኢላማዎች አንደኛውና አንዱ ነው። ፓፓ እንግዲህ አርሰናል ያው ለቪኒሺየስ ጁኒየር እንግዲህ ከ150 ወይም ያው ከዛም በላይ የሚያወጣ አይመስለኝም እና ይሄን ይመስላል። ሼር ኮፒ ሊንክ እንዳይረሳ ብቻ ማለት